ካፕቴን ብሩኖ ፈርናንዴዝ የፒኤፍኤ ፕሌየር ኦፍ ዘ ይር አሸናፊ መሆን ችሏል። ጋይዝ ማለት ስለዚህ ነገር አይዶን ነው በምን አይነት መልኩ ሊገልጸላችሁ እንደምችል ማለት ነው። ይህ ሰው ማለት ላለፉት 7 or 8 ዓመታት በዩናይትድ ቤት ውስጥ ለጥፋቱ ለምኑ በቃ ለምትፈሰው ኮሽም ለምትለው ነገር በሙሉ በቃ ሁሌም ተጠያቂ የሆነ ነው። ግን ደግሞ ይርሊ አመት በወጣ አመት በገባ ቁጥር ዴሊቨር እያደረገ በየትኛውም አይነት ማለት የደከመ ሚድፊልድ ባለበት ዩናይትድ ውስጥ የደከመ ዲፌንደር ባለበት ዩናይትድ ውስጥ የደከመ አታኪንግ ፕሌየር ባለበት ዩናይትድ ውስጥ በዚህ ሁሉ ሴናሪዮ ውስጥ ሆኖ ብሩኖ ፈርናንዴዝ ከአመት አመት የሚገርም ስታት ይዞ እየወጣ ያለ ተጫዋች ነው። ድንቅ ተጫዋች ማለት አይኖ ብዙዎቻችሁ በተለይ ኢቭን የዩናይትድ ደጋፊ ሆኖ ብዙዎች ለሁለት የተከፈለ ሀሳብ እንዳላቸው አይኖ በብሩኖ ጉዳይ ላይ ማለት ነው። ሙሉ በሙሉ የዩናይትድ ደጋፊ በዚህ ነገር ላይ አይስማማም ማለት በብሩኖ ላይ አንድ ሆኖ እንትን አይልም። በተለይ ደግሞ አምና በነበረው ዩናይትድ በነበረበት መንገጫገጭ ውስጥ ሆኖ ብሩኖ ፈርናንዴዝ ሲያደርጋቸው የነበሩ ኢቭን ከፖዚሽኑ ፑል ተደርጎ በአሞሪም ጊዜ ከዲፕ ኦልሞስት ዲፕ ላይን ፕሌይ ሜከር ሆኖ አብዛኛውን ጌም ተጫውቶም እንኳን የፕሪሚየር ሊጉ ሪከርድ አሲስት ሪከርድ ሰብሯል። እኔ ሰዎች እንዴት ይሄን ነገር እንዴት እንደቀላል አርጋችሁ ልታዩት እንደምችሉ አልገባኝም። የፕሪሚየር ሊግን አሲስት ሪከርድ ሰብሯል። ሄደሪ እንደ ጎልደን ጀነሬሽን በሚባል ለአርሰናል ቲም ውስጥ ሆኖ ማድረግ አልቻለም። ዲብሮይኒ ሲቲ 100 ነጥብ መሰብሰብ በቻለበት ሲቲ ውስጥ እንኳን ሆኖ ይህንን አሲስት ሪከርድ መስበር አልቻለም። በተቃራኒው ግን እየተንኮታኮተ ባለው ዩናይትድ ውስጥ በምንም አይነት መልኩ አታኪንግ ከሚድፊልድ ከፉልባክ ዊንግባክ ራይት ባክ ምንም በሉት ካሉት ባኮች በሙሉ ጋር እየተጫወተ ይህንን አሲስት መስበር ቻለ። እኔ አንዳንድ እንትኖችን ሳይሆን ፖስቶችን ስመለከት እዚህ ነገር ላይ ማለት ሰዎች አይገባውም ገብርኤል ራይስ ምናምን አሸንፈዋል ምናምን የሚሉ ነገሮች ብዙ ሲያነሱ ሰማል። የስ እንደ ቀላሉ የሚታይ አይደለም። አርሰናል ለ20 ዓመት ዋንጫ ያላገኘን ቲም ዋንጫ መስጠት ችለዋል እነዚህ ልጆች። የስ ግን ደግሞ ኢንዲቪጁዋሊ ቡድኑን ከየት ወዴት ወሰዱት? ብሩኖ ዩናይትድ ውስጥ ያለውን ኢምፓክት ያክል እነዚህ ሰዎች እዛ ቲም ውስጥ ነበራቸው። አሴ ቲም ኮሌክቲቭሊ አርሰናል ሲጫወት እንደነበረ ዊኖ እንደ ቲም ደግሞ እንደዚህ ገኖ ሊወጣ የሚችል ተጫዋች ማለት አታኪንግ ብትሉት ቤስት አታከር ተብሎ ወይ ገብርኤል ወይ ሳሊባ ልትሉት ትችላላችሁ። አሊያም እንደ በረኛ ራያንን ልታነሳ ትችላለህ። ሚድፊልድ ብለህ ስታነሳ ራይስን ልታወራ ትችላለህ። ግን ኮሌክቲቭሊ ነው ብዙ ነገሮችን ሲያደርጉ የነበሩት። በተቃራኒ ግን ብሩኖን ስታዩት ማለት ዲፌንሱ የዩናይትድ ኦልሞስት ከግማሽ በላይ የሚሆኑን ጨዋታ ያደረግነው በነ ዩሮ እና በነ ሄቨን ነበረ። ከግማሽ በላይ የሚሆኑን ጨዋታ ያደረግነው ማለት ነው። ሶሊድ የምትሉት ዲፌንስ እንኳን አልነበረው። ሚድፊልድ ብትሉ ሚድፊልድ ፔሪንጉ ኡጋርቴና ሜኑ ነበሩ። ኡጋርቴና ሜኑ ከዛ ካሲሜሮ የነበረበት ስታትስም ታውቃለች። ምንም እንኳን አምና ምርጥ የሚባለውን ፐርፎርማንስ በዩናይትድ ቤት ቢያሳይም ካሲሜሮ ግን የነበረበትን ስታተስ ታዩት ነበረ። ፊዚክሊም የሚታይ ነበረ በአይናችን ማለት። ከዛ ታኪንግ ላይ እነ እምበሞ አማድና ኩኛ አልፎም ሴስኮ ብዙ ጨዋታዎች ላይ የተጎዳ ነበረ። ከዛ የአፍኮን ኢሹ ነበረ ምናምን ዩናይትድ ቤት ውስጥ ያ ሁሉ ኢሹ ላይ ግን ልጁ እንትን ማድረግ ሻይን ማድረግ ችሏል ማለት ነው። አምና በነበረው ስታት እንግዲህ ብሩኖ አጠቃላይ 35 ጌሞችን አድርጓል። 9 ጎል 21 አሲስት አድርጓል። በአጠቃላይ 30 ጎል አድርጓል። which is የዩናይትድ አምና 66 ጎል 66 ወይ 65 ጎል ነው ያገባው ዩናይትድ አምና ማለት ነው። ወደ 47-48% የጎል ኮንትሪቢዩሽን ብሩኖ ነበረው ማለት 9 ጎል 21 አሲስት። እናውቃለን ዩናይትድ እንዴት ምን እንደሆነ እሱን ደጋግሜ ላነሳላችሁ ማለት
ይህንን ሰው እያየ አሁንም አይገባውም የሚል ከሆነ አይዱ ነው ማለት በምንም ላስረዳው አልችልም። የአጠቃላይ የአመቱ የዩናይትድ ቤት ባሳለፋቸው ጊዜያቶች ውስጥ ያለው ስታት 218 ጎል አለው፣ 187 አሲስት አለው፣ 7 ዋንጫዎችን በልቷል። 218 አታኪንግ ሚድፊልደር ሆኖ 218 ጎል አለው። በዚህ ዓመት ውስጥ ዩናይትድ 8ኛ ወጥቷል። 16ኛ ወጥቷል። 8ኛ ወጥቷል። ወደ 2 ጊዜ 6ኛ ምናምን ወጥቷል። ከዛ 3ኛም 2ኛም የወጣበት ዓመት አለ በኦሌ ማለት ነው። እዛ ሁሉ ዩናይትድ ውስጥ ሆኖ ከዓመት እስከ ዓመት ደብል ዲጂት ጎል ደብል ዲጂት አሲስት ያለው ብሩኖ ፈርናንዴሽ። እኔ ማለት ብዙ 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 ልል ይችላሉ ስለ ብሩኖ ልል ይችላለሁ። ኢን ሴንስ ማለት በቃ ቡድኑ ላይ እሱ ይሄን አድርጎ ያን አድርጎ ምናምን ምናምን ልል ይችላሉ። ግን ደግሞ አጠቃላይ እንደ ክለብ ያለንበትን ነገር ስናየው ብሩኖ ፈርናንድ ይሄ እያረገ ያለውና ያረጋቸው ነገሮችን ማጥላላት ማጠልሸት ነው የሚሆንብኝ። ግን አይዶ ነው ይህንን ማንም እውር እንደ አይነ ስውር እንኳን ቢሆን ጆሮ የማይሰማ አይኑ የማያይ ቢሆን እንኳን ይህንን እያየ ብሩኖ ፈርናንዴስ ዘንድሮ ያደረገው ነገር ሪካርዱንም ሰብሮ አይገባውም ብሎ የሚያነሳ ካለ ለእኔ ጭፍን ጥላቻ ብዬ ነው የማልፈው እንጂ ሌላ ምንም ልለው አልችልም። እና ጋይስ በጣም ደስ ብሎኛል። ብሩኖ የምትወዱት እንኳን ደስ አላችሁ። ከንቅሬታችሁም ደግሞ የዩናይትድ ደጋፊ የሆናችሁ ብሩኖ በዚህን ያክል ደረጃ ሪኮግናይዝ መደረጉ የስ በዋንጫ ቢሸልመው በጣም ደስ ይለን ነበረ፣ ግን አልሆንም። በዚህ ሲዝን የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ብሩኖ ፈርናንዴሽ የ25 የ2026 የፒኤፍኤ ፕሌየር ኦፍ ዘ ይር አዋርድ አሸናፊ ሆኗል። ተረጋግጧል፣ ተከናውኗል። ይመቻችሁ።